የኦሮሞ ነጻነት ግንባር ማኒፌስቶ ዋና ማጠቃለያ ራዕይ ለዳሴ የተገባ ቃል ኪዳን ኦነግ በ2026 ምርጫ የሚሳተፈው እንደ ፖለቲካ ፓርቲ ብቻ ሳይሆን የኦሮሞን ሕዝብ የክብር የፍትህና የራስን ዕድል በራስ የመወሰን ፍላጎት ጠባቂ ሆኖ ነው። ዋና ተልኳችን የራስን ዕድል በራስ የመወሰን መብት ማረጋገጥ ሲሆን ኦሮሚያን በአሁኑ የፌደራል ማዕቀፍ ውስጥ በተቻለ ፍጥነት የዲሞክራሲ የሰላምና የብልጽግና አርአያ ክልል እንድትሆን በተግባር መስራት ነው። የተግባር ዋና ምሰሶች፣ አንደኛ የፖለቲካ አስተዳደር የራስን ዕድል በራስ የመወሰን መብት ሙሉ በሙሉ እንዲከበርና እንዲረጋገጥ በትጋት እንሰራለን። ፓርቲን ከመንግስት በግልጽ እንለያለን። ነፃና ገለልተኛ የፍትህ ስርዓት እንመሰርታለን። እንዲሁም ማንኛውም ባለስልጣን ከህግ በላይ እንዳይሆን የህግ የበላይነትን በጥብቅ ለማስከበር ጠንክረን ለመስራት ቃል እንገባለን። 2. የኢኮኖሚ አብዮት የኦሮሚያን የሀብት ሉዓላዊነት እንዲረጋገጥ ያለንን አቅም በሙሉ አሟጠን እንጠቀማለን። ግብርናን በፈቃደኝነት በክላስተር እርሻ ለማዘመንና የወጣቶችን የስራ ፈጣሪነት ለማቀጣጠል ስታርታፕ ኦሮሚያ ፕሮግራም እንጀምራለን። 3. ማህበራዊ ፍትህ አፋን ኦሮሞን የመጀመሪያ ደረጃ የማስተማሪያ የመንግስት የሥራ ቋንቋና የንግድ ሥራ መገበያያ እንዲሆን ስርዓት እንዘረጋለን። እንዲሁም የሲንቄን የሥርዓተ ጾታ ፍትህ ተቋም በማቋቋምና ሁለንተናዊ የጤና ሽፋን ተግባራዊ ለማድረግ ተግተን እንሰራለን። 4. ሰላምና ደህንነት ከኦሮሞ ነጻነት ሰራዊት ኦነሳ ጋር በይፋ ለመደራደርና ወደ ሙያዊ መደበኛ የጸጥታ መዋቅር ለማዋሃድ በትጋት እንሰራለን። መቅደም የህዳሴ ቃል ኪዳን ቃል ኪዳኑ የኦሮሞ ነጻነት ግንባር ኦነግ በዚህ ምርጫ የሚሳተፈው እንደ የፖለቲካ ፓርቲ ብቻ ሳይሆን የኦሮሞ ሕዝብ ለክብር ለፍትህ የራስን ዕድል በራስ የመወሰን ያለውን ፍላጎት እውን ለማድረግ እንደ ጠባቂ ሆኖ ነው። ከነበረው ታሪካዊ የበላይነት ሁኔታ ወጥተን በህዝብ ፈቃድ ላይ በተመሰረተ የዲሞክራሲያዊ ሽግግር ሂደትን ለማሳለጥ በጽኑ እንሰራለን። ማዕከላዊ ተልዕኳችን የኦሮሞ ሕዝብ የማይገሰስ የራስን ዕድል በራስ የመወሰን መብት በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሕገ መንግስት መሰረት ለማረጋገጥ ነው። እንዲህ አይነት ውሳኔ በህዝቡ እስኪረጋገጥ ድረስ ኦሮሚያን አሁን ባለው የፌዴራል ማዕቀፍ ውስጥ የዲሞክራሲ የሰላምና ብልጽግና አርአያ አድርገን ለማስተዳደር ቃል እንገባለን። ዋና እሴቶች 1. ነፃነትና የራስን ዕድል በራስ መወሰን የኦነግ መንግስት ሁሉም ህዝቦች የማይጣስ የራሳቸውን ዕድል በራስ የመወሰን መብት እንዳላቸው ያረጋግጣል፣ እንዲሁም ተግባራዊ ያደርጋል። ይህም ራሳቸውን በነፃነት የማስተዳደር በዲሞክራሲያዊና አሳታፊ ሂደቶች የጋራ ውሳኔዎችን ለማድረግ እንዲሁም ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ ዕጣ ፈንታቸውን በሌሎች የበላይነት ጫና ወይንም ግዳጅ ባልሆነ መልኩ የመወሰን መብትን ያጠቃልላል። የዚህ መብት ሙሉ በሙሉ መተግበር በህዝብ ሉዓላዊነት፣ በሰብአዊ ክብርና በህግ የበላይነት ላይ የተመሰረተ ዲሞክራሲያዊ ህገ መንግስታዊ ስርዓት ለመመስረት በጣም አስፈላጊ ነው። 2. እኩልነትና ፍትህ እያንዳንዱ ዜጋ በዘር፣ በሃይማኖት፣ በጾታ፣ በቋንቋ፣ በማህበራዊ አመጣጥ ወይንም በሌላ በማንኛውም ደረጃ ላይ የተመሰረተ ልዩነት ወይንም መድሎ ሳይደረግበት በህግ ፊትና በህግ ጥላ ስር ሙሉ እኩልነት ይኖረዋል። እኩል መብቶች፣ እኩል ጥበቃና እኩል እድሎች የፍትሃዊና ዲሞክራሲያዊ ማህበረሰብ መሰረታዊ መርሆች ናቸው። ተጨባጭ እኩልነትን እውን ለማድረግ ለሰው ልጅ ክብር፣ ለማህበራዊ ትስስር፣ ለዲሞክራሲያዊ አስተዳደር ህጋዊነት አስፈላጊ ነው። 3. ዲሞክራሲና ተሳትፎ የፖለቲካ ስልጣን የሚመነጨው ከህዝብ ሉዓላዊ ፈቃድ ብቻ ነው። እንዲሁም በህግ በተቋቋሙ ዲሞክራሲያዊ ግልጽነት ያላቸው ተጠያቂነት ያለባቸውና ሁሉን አቀፍ በሆኑ ተቋማት በኩል ብቻ መተግበር ይኖርበታል። በፖለቲካ ውሳኔዎች ላይ ሁሉን አቀፍ ተሳትፎ፣ ነፃና ፍትሃዊ ምርጫዎች እንዲሁም ውጤታማ የክትትልና ቁጥጥር ዘዴዎች የስልጣን ክምችትን እና ስልጣንን አላግባብ መጠቀምን ለመከላከል የዲሞክራሲያዊ ህጋዊነትን፣ የህግ የበላይነትና በአስተዳደር ላይ ያለውን የህዝብ እምነት ለመጠበቅ እጅግ አስፈላጊ ናቸው። 4. ሰላማዊ አብሮ መኖር የትኞቹም ግጭቶች በውይይት በእርቅና የጋራ መግባባትን በመፍጠር ላይ በተመሰረቱ ሰላማዊ መንገዶች መፈታት እንዳለባቸው እናረጋግጣለን። እንዲሁም የበላይነትን ማስገደድን እና አመጽን በማንኛውም መልኩ በጥብቅ እንቃወማለን። ዘላቂ ሰላም ሊገኝ የሚችለው በጋራ እውቅና ለሰብአዊ ክብር በሚኖር መከባበርና በሁሉም ወገኖች ፈቃደኝነት ላይ የተመሰረተ ስምምነት በመድረስ ብቻ ነው።
ሰላማዊ የግጭት አፈታት፣ የዲሞክራሲያዊ አስተዳደር፣ የህዝብ የማህበራዊ መረጋጋትና የብሔራዊ አንድነት መሰረት ምሰሶ ነው። 5. ሰብአዊ መብቶችና ክብር የሁሉም ግለሰቦችና ማህበረሰቦች መብቶች በሀገራዊ ህጎችና በዓለም አቀፍ ደረጃ እውቅና በተሰጣቸው የሰብአዊ መብቶች ሰነዶች መሰረት ሙሉ በሙሉ መከበር፣ መጠበቅና መጎልበት እንዳለባቸው የማይጣስ መሪ መሆኑን እናረጋግጣለን። እነዚህን መብቶች ማስከበር ለዜጎች ክብርና ደህንነት ብቻ ሳይሆን ለአስተዳደራዊ ህጋዊ ቅቡልነት፣ ለህግ የበላይነትና ፍትሃዊ እንዲሁም ለሁሉን አቀፍ እና ዲሞክራሲያዊ ማህበረሰብ ግንባታ ጭምር አስፈላጊ ናቸው። የመሬት ባለቤትነት መብት መሬት የጋራ ሀብት ሆኖ ሳለ ለአርሶ አደሮች ላልተወሰነ ጊዜ የሚቆይ የአጠቃቀም መብት ሰርቲፊኬት እንሰጣለን። ይህም በመንግስት ከመሬታቸው በዘፈቀደ መፈናቀልን ለመከላከል የይዞታ ዋስትናን ይሰጣል። የክላስተር እርሻ አነስተኛ አርሶ አደሮችን ሳያፈናቅል ለሜካናይዜሽን እርሻ እንዲውል በፈቃደኝነት ላይ የተመሰረተ የመሬት ውህደት ወይንም ማሰባሰብ እናበረታታለን። የኦሮሚያ ወጣቶች ዋስትና የቴክኒክ ሙያ ስልጠና ፕሮግራሞችን በቀጥታ ከግሉ ዘርፍ ከመንግስት መሰረተ ልማት ፕሮጀክቶች ጋር በማገናኘት ለተመራቂዎች ዋስትና ያለው የሙያ ልምምድና የስራ መግቢያ እድል የሚፈጥር በመንግስት የሚደገፍ ብሔራዊ ፕሮግራም ይነደፋል። ስታርታፕ ኦሮሚያ በወጣቶችና በሴቶች ባለቤትነት የሚተዳደሩ የቴክኖሎጂና የአግሪ ቢዝነስ ጅምር ንግዶች ማሳደጊያ የሚቋቋም የቬንቸር ካፒታል ፈንድ ይቋቋማል። 4. ልዩ ቅድሚያ የፍንፍኔና የከተማ እድሳት የጋራ አስተዳደር በኦሮሚያ ክልላዊ መንግስትና በፍንፍኔ ከተማ አስተዳደር መካከል የጋራ ምክር ቤት ለማቋቋም የተቻለን ሁሉ እናደርጋለን። ይህም ምክር ቤት የጋራ ሀብቶችን ውሃ፣ ቆሻሻ፣ ትራንስፖርት ያስተዳድራል። እንዲሁም በከተማ ውስጥ የሚኖሩ ኦሮሞዎች የቋንቋ መብት እንዲከበር ያረጋግጣል። ለድሆች ተመጣጣኝ የቤት አቅርቦት በማህበራት የሚገነቡ ፕሮጀክቶችን በማበረታታት ዝቅተኛ ገቢ ያላቸው ዜጎች ደህንነቱ የተጠበቀ ተመጣጣኝና ተደራሽ መኖሪያ ቤት እንዲያገኙ ከፍተኛ ጥግግት ያለውና ወጪ ቆጣቢ የጋራ መኖሪያ ቤት ልማት ቅድሚያ በመስጠት ለዘላቂ የመኖሪያ ቤት ልማት የኦሮሚያ ከተማ እድሳት ፕሮግራም እንጀምራለን። ህዝቡን የማፈናቀሉና ድሆችን ወደ ዳርቻ የማይገፉ ጥብቅ የከተማ መሬት ስፋትን የሚወስኑ ህግጋትን ተግባራዊ ያደርጋል። ምሰሶ 3 ማህበራዊ ፍትህና የሰው ሀብት 1. ትምህርት አፋን ኦሮሞና ሳይንስ የቋንቋ ፖሊሲ አፋን ኦሮሞን በክልሉ የመጀመሪያ ትምህርት የአስተዳደርና የንግድ ቋንቋ አድርገን ሙሉ በሙሉ ተግባራዊ እናደርጋለን። በተጨማሪም ዓለም አቀፍ ተወዳዳሪነትንና ከምስራቅ አፍሪካ ቀጠና ጋር ያለውን ትስስር ለማጠናከር ተጨማሪ ቋንቋዎች እንዲማሩ እናደርጋለን። ስርዓተ ትምህርት ማሻሻያ ከንባብና ከመደበኛ በቃል ከማስታወስ ትምህርት ወደ ፈጠራና ዲጂታል ስርዓተ ትምህርት ከአንደኛ ደረጃ ትምህርት ጀምረን እናሸጋግራለን። ይህም ከመጀመሪያ ደረጃ ጀምሮ ተማሪዎች የፈጠራ ችሎታን ማዳበር ያስችላቸዋል። 2. ሁለንተናዊ የጤና ሽፋን አገልግሎት ማንኛውም ዜጋ የመክፈል አቅም በማጣቱ ምክንያት ድንገተኛ የሕክምና እንክብካቤ እንዳይከለከል የኦሮሚያ ጤና መድን መርሃ ግብር እንጀምራለን። 3. የሴቶች መብትና ሲንቄ የሲንቄ ተቋምን ህጋዊ በማድረግ ከመደበኛ ስርዓተ ጾታ ፍትህ ጋር በማጣጣም እናስኬዳለን። ይህም ሴቶች በባህል ያዳበሯቸውን ዕውቀቶች ከዘመናዊ የህግ ጥበቃ ጋር በማጣመር የቤት ውስጥና የማህበረሰብ ግጭቶችን ለመፍታት አቅም ይሰጣቸዋል። በመሆኑም የሴቶች አንድነት በተቋማዊ መልኩ ዕውቅና እንዲያገኝ ያረጋግጣል። 4. የአካባቢ ጥበቃ አረንጓዴ ኦሮሚያ እንደ አውሮፓ አቆጣጠር በ2040 የዜሮ ደን መጨፍጨፍ ግብ ላይ ለመድረስ ቁርጠኞች ነን። የማዕድን እና የደን ልማት ስራዎችን የሚቆጣጠር ብሔራዊ የተፈጥሮ ሀብት ምክር ቤት እንመሰረታለን። ይህም ከአካባቢው ማህበረሰብ ጋር በመነጋገር ቅድመ ዕውቅና እንዲሰጡና ከሚገኘውም ገቢ የተረጋገጠ ድርሻ እንዲያገኙ ይደረጋል። ስፖርትና ባህላዊ ልህቀት የኦሮሚያ አትሌቲክስ አካዳሚ በአትሌቲክስ እና እግር ኳስ ዘርፍ ያለንን ተፈጥሯዊ ተሰጥኦ ሙያዊ ለማድረግ በየዞኑ ወይንም ክልላዊ የስፖርት አካዳሚዎች ላይ ኢንቨስት እናደርጋለን። ይህም በሁሉም ዞኖች ዓለም አቀፍ ደረጃቸውን የጠበቁ የስልጠና ተቋማትን ማቋቋምን ይጨምራል።
ስነ ጥበብን ለአንድነት የኦሮሞ ባህልና ብሔራዊ አንድነት የሚያበረታቱ ሙዚቀኞችን፣ ፊልም ሰሪዎችን እና ጸሐፊዎችን ለመደገፍ የፈጠራ ጥበብ ድጋፍ ወይንም ግራንት እናቋቁማለን። ይህም ታሪካችን በዓለም አቀፍ መድረክ እንዲተረክ ማስቻልን ያረጋግጣል። ዲጂታል መብቶችና የመረጃ ግላዊነት የኢንተርኔት መቋረጥ ክልከላ የኦሮሚያ መንግስት የፖለቲካዊ ዓላማ የኢንተርኔት አገልግሎቶችን ማቋረጥ ህገወጥ የሚያደርግ ህግን እናወጣለን። የመረጃ ሉዓላዊነት የዜጎችን ዲጂታል ግላዊነት ከመንግስት ክትትልና ከኮርፖሬት ብዝበዛ ለመጠበቅ የኦሮሚያ መረጃ ጥበቃ ባለስልጣን እንመሰርታለን። ምሰሶ 4 ሰላም፣ ደህንነትና የሽግግር ፍትህ 1 የደህንነት ማሻሻያ ሰራዊትን ከውስጥ የጸጥታ ስራ ማላቀቅ ወታደራዊ ኃይሎችን ከውስጥ የጸጥታ ግዳጅ እንለያለን። በኦሮሚያ ውስጥ ህግን ማስከበር ብቸኛ ተልዕኮ ያለው ሙያዊና ማህበረሰቡን መሰረት ያደረገ የኦሮሚያ ፖሊስ ኃይል ብቻ ይሆናል። ከኦሮሞ ነጻነት ሰራዊት ኦነሳ ጋር ድርድር ከኦነሳ ጋር በይፋ ተደራድረን በኦሮሚያ ክልላዊ የጸጥታ መዋቅር ውስጥ በህግ የታወቀ ኃላፊነት እንዲወስዱና የኦሮሚያን ሉዓላዊነት ለመጠበቅ ሰላምና መረጋጋትን ለማስፈን እንዲሁም ህዝቦቿንና ተቋማትን ለማስከበር በህጋዊ መንገድ ገንቢ አስተዋጽኦ እንዲያበረክቱ እናደርጋለን። 2 እውነት፣ ፍትህና እርቅ በዓለም አቀፍ መልካም ተሞክሮች ላይ የተመሰረተ የኦሮሚያ እውነት፣ ፍትህና እርቅ ኮሚሽን እንመሰርታለን። ኮሚሽኑ በቅጣትና ቂም በቀል ሳይሆን በመልሶ ማቋቋም ፍትህ ወይንም ማስተካከያ ላይ በማተኮር ታሪካዊ ግፎችን ለመመርመር የውክልና ስልጣን ይኖረዋል። 3 የውጭ ፖሊሲና ዓለም አቀፍ ግንኙነት በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ኢፌዴሪ ውስጥ እንደ አንድ አባል ክልል መብቶቿንና ኃላፊነቶቿን በመጠቀም ኦሮሚያ በዓለም አቀፍ ማህበረሰብ ውስጥ የተከበረች ሰላማዊትና ንቁ ተዋናይ እንድትሆን እናደርጋለን። የኦሮሚያ የውጭ ፖሊሲ ህዝቦቿን ፖለቲካዊ፣ ኢኮኖሚያዊና ባህላዊ ጥቅሞችን በመጠበቅ በሉዓላዊነት፣ በጋራ ጥቅምና በክልላዊ እንዲሁም ዓለም አቀፍ ትብብር መርሆች ይመራል። ኦሮሚያ በፌዴራል ማዕቀፍ ውስጥ ሆና ዲፕሎማሲ፣ ንግድና ስትራቴጂካዊ ትብብሮችን በመጠቀም የልማት ቅድሚያ ጉዳዮችን ለማሳካት የኦሮሞን ህዝብ መብት ለመጠበቅ እንዲሁም በአፍሪካ ቀንድና ከዚያም በላይ ለሰላም መረጋጋትና ብልጽግና ገንቢ አስተዋጽኦ ለማበርከት በዓለም አቀፍ ግንኙነት ላይ ተጽዕኖን ከፍ ለማድረግ ትሰራለች።